በዋናነት የቀደም ሴሎች እነዚህ አይነት ሮል አላቸው ማለት ነው። እንግዲህ ምን ብለናል? በዋናነት አንደኛ ሾፑን ካየን ባዮኮንኬቭ ዲስክ አይነት ሼፕ ያለው ነው። ኒኩለስ በውስጡ የለው ማለት ነው። ኖርማሊ ማማልን ካየን ማለት ነው። የቆይታው ጊዜ ወይም ላይፍ ስፓን ካየን 120 ቀናት አሉት ማለት ነው፣ ወይም 4 ወራት ነው። እንግዲህ በዋናነት የሬድ ብለድ ሴል ኒኩለስ የሌለው ነገር ግን በውስጡ ሆሞግሎቢን ያለው ነው። እንግዲህ ሆሞግሎቢን ጥቅሙ የኦክሲጅን ሞሌኪል ቤንድ በማድረግ የኦክሲጅን ሞሌኪል ጋር ቤንድ በመሆን በመያዝ በመጣበቅ ይህንን ይዞ ሙቭ ማድረግና ለሴሎች በማድረስ ሴሎች ላይ እንግዲህ ማይቶኮንድሪያ ላይ ሪስፓይሬሽን ኦከር ሆኖ ኤቲፒ ፕሮዲስ እንዲሆን ያስችላል ማለት ነው። ስለዚህ ጥቅሙ የሬድ ብለድ ሴል ወይም ኤሪትሮሳይት ጥቅሙ ነው ማለት ነው። ሁለተኛው ሆርሞን ኢሌመንትስ ብለን የገለጽነው ዋይት ብለድ ሴል ነው ወይም ሊኮሳይትስ። ሰላም የተከበራችሁ ተመልካቾች፣ በዚህ ቪዲዮ የምናየው እንግዲህ ስለ ብለድ ይሆናል። ብለድ ምንድን ነው? በውስጥ ውስጥ ምን አይነት ኮምፖነንቶችን ይዟል ወይም ከምንድን የተሰራ ነው የሚለውን ኢንዲቴል የምናይበት ቪዲዮ ነው ማለት ነው። እስከ መጨረሻው እንድትከታተሉ እጠይቃለሁ። ወደ ቪዲዮ እንሄዳለን ማለት ነው። እንግዲህ ዲፋይን በምናደርግበት ጊዜ እንግዲህ ብለድ ምንድን ነው የሚለውን ዲፋይን በምናደርግበት ጊዜ እንግዲህ ኢት ኢዝ ኤ ፍሉይድ ኮኔክቲቭ ቲሹ ነው። ታይፕ ኦፍ ቲሹ ግን ምንድን ነው? ፍሉይድ ነው ማለት ነው። ፈሳሽ የሆነ ኮኔክቲቭ ቲሹ ነው ማለት ነው። ይሄ ምንድን ነው የሚያደርገው? ሰርኩሌት ኢን ካርዲዮቫስኩላር ሲስተም፣ በካርዲዮቫስኩላር ሲስተም ሰርኩሌት የሚያደርግ ፈሳሽ የሆነ ኮኔክቲቭ ቲሹ ነው ማለት ነው። ስለዚህ ሁሉንም ኮኔክት ያደርጋል። ምን ማለት ነው? ሁሉም በቦዲ ውስጥ የሚገኙ የሰውነታችን ክፍል ውስጥ የሚነካ ነው ማለት ነው። ኢት ኮኔክትስ ኦል ቦዲ ሲስተምስ ባይ ትራንስፖርቲንግ ዲስ ሰብስታንስ ኤንድ አዘርስ ላይክ ኦክሲጅን፣ ሌሎችም ነገሮችን ሚነራልስ፣ ኒውትሮን ትራንስፖርት በማድረግ ሮል ያለው ነው ማለት ነው። ስለዚህ ብለድ ብለን የምንጠራው በዚህ መልኩ ዲፋይን እናደርገዋለን ማለት ነው። ኮምፖዚሽን በምናይበት ጊዜ የብለድን ኮምፖዚሽን በምናይበት ጊዜ እንግዲህ ሁለት አይነት በዋናነት ኮምፖዚሽን አለ ወይም ቅይጥ የሆነ ነው ማለት ነው። እንግዲህ የመጀመሪያው ፕላዝማ ነው ማለት ነው። ይህ ፕላዝማ እንግዲህ 55% ከቨር ያደረገ ነው ወይም የሚሸፍነው 55% ፕላዝማ ተብሎ ይጠራል። ሌላው ደግሞ 45% ደግሞ ፎርምድ ኢለመንትስ ተብሎ ይጠራል ማለት ነው። ስለዚህ በዋናነት እንግዲህ የብለድ ኮምፖዚሽን ካነሳን ምንድን ነው? አንደኛው እንግዲህ ፕላዝማ ነው 55% ከቨር የሚያደርግ ነው። ሌላኛው እንግዲህ 45% ደግሞ ፎርምድ ኤሌመንትስ ነው ማለት ነው። የመጀመሪያውን ፕላዝማን በምናይበት ጊዜ እንግዲህ የተለያዩ ኮምፖነንቶች አሉ ማለት ነው። ፕላዝማ ብለን በምንጠራው ውስጥ የተለያዩ ኮምፖነንቶች ወይም የተለያዩ ነገሮችን የያዘ ነው ማለት ነው። ስለዚህ የመጀመሪያው እንግዲህ በዋናነት ወይም ከፍተኛውን ፐርሰንት ከቨር የሚያደርገው ወተር ነው ማለት ነው። ይህ እንግዲህ ከ90 እስከ 92% ከቨር ያደርጋል ማለት ነው። ምን ማለት ነው? ፕላዝማ ብለን በምንጠራው ውስጥ የሚገኘው የውሃ መጠን እንግዲህ ከ90 እስከ 92% ነው ማለት ነው። ኖርማሊ ፕላዝማ ብለን የምንጠራው የሎ አይነት ከለር ያለው ነው። በውስጡ ቅድም እንዳልነው ወተርን እና ሌሎችን ላይክ እንደ ፕሮቲን፣ ኒውትረንት፣ ሆርሞን፣ ኢንዛይምን እና ሌሎችን በውስጡ የያዘ ማለት ነው። ስለዚህ ይሄ ነው። የመጀመሪያው እንግዲህ ኮምፖነንት ምንድነው ብለን ወተር ነው። ወተር ደግሞ ከፍተኛውን ፐርሰንት የሚይዝ ነው። ከ90 እስከ 92% ከቨር ያደርጋል ማለት ነው። ሌላው ኮምፖነንት በፕላዝማ ውስጥ እንግዲህ ፕሮቲን ነው ማለት ነው። ይህ ፕሮቲን እንግዲህ አልቡሚን ሊሆን ይችላል። ሌላው እንግዲህ ግሎቡሊን ሊሆን ይችላል፣ ፎብሪኖጅን ሊሆን ይችላል። እንግዲህ እነዚህን ፕሮቲኖችን በውስጡ የያዘ ነው ማለት ነው። እንግዲህ ፕላዝማ ብለን የምንጠራው ማለት ነው። ሌላ እንግዲህ በፕላዝማ ውስጥ የሚገኘው ኮምፖነንት እንግዲህ ኒውትረንት ነው። ላይክ ግሉኮስ ይገኛል፣ አሚኖ አሲድ ይገኛል፣ ሊፒድ ይገኛል፣ ሌሎችም ይገኛሉ ማለት ነው። ሌላው ሆርሞንም በውስጡ ይዟል። ይሄ ፕላዝማ ብለን የምንጠራው። ሌላው ደግሞ ኢንዛይምንም የያዘ ነው ማለት ነው። ሌላ ፕላስ ጋዝን ይዟል። ለምሳሌ ኦክሲጅን የያዘ ነው። ካርቦን ዳይኦክሳይድ በውስጡ ይገኛል ማለት ነው። ዌስት ፕሮዳክትስ ላይክ ዩሪያ፣ ዩሪክ አሲድ እና ሌሎችን የያዘ ነው ማለት ነው። ሌላ ተጨማሪ ደግሞ ኤሌክትሮላይት የያዘ ነው ማለት ነው። ለምሳሌ እነ ሶዲየም፣ እነ ፖታሽየም፣ ካልሽየም እና ክሎሪንን የያዘ ነው ማለት ነው። ስለዚህ ፕላዝማ ብለን የምንጠራው ፈሳሽ ወይም ብለድ ብለን ከምንጠራው ውስጥ እንግዲህ በሁለት ከፍለነዋል። ፕላዝማ እና ፎርምድ ኤሌመንትስ ብለን እንግዲህ ፕላዝማ የምንለው ከፍተኛውን ፐርሰንት ከቨር ያደረገ ነው ወይም 55% ከቨር ያደረገ ነው። ይህም ደግሞ ቅድም እንዳልነው ወተር የያዘ ነው። የተለያዩ ኮምፖነንቶች በውስጡ የያዘ ነው ብለናል። ከበዛ ውስጥ እንግዲህ አንዱ ወተር ነው። ሌላው ፕሮቲን ነው። ኒውትረንትን፣ ሆርሞንን፣ ኢንዛይምን፣ ጋዝን፣ ዌስት ፕሮዳክት እና ኤሌክትሮላይቶችን በውስጡ የያዘ በሙሉ እንግዲህ ፕላዝማ ተብሎ ይጠራል ማለት ነው። ከለሩ እንግዲህ የሎ አይነት ከለር ወይም ወደ የሎ ወይም ወደዛ የተጠጋ አይነት ከለር ያለው ነው ማለት ነው። የዚህ ፕላዝማ እንግዲህ ዋናው ሮሉ ጥቅሙ ምንድነው? ትራንስፖርት ማቴሪያሎችን ትራንስፖርት ማድረግ ነው። ለምሳሌ ሆርሞን ትራንስፖርት ያደርጋል። ከፕሮዲስ ከሆነበት ቦታ ወደ ሌላ ቦታ ትራንስፖርት ይሆናል ማለት ነው። ኢንዛይም እንደዚህ ትራንስፖርት ይሆናል። ኒውትረንት ትራንስፖርት ይሆናል። ለምሳሌ ኒውትረንት ዳይጀስት የሚሆነው እንግዲህ ስቶማክ ላይ እና ስሞል ኢንተስታይን ላይ ነው። ስሞል ኢንተስታይን በቢላይ አማካኝነት አብዞር ከተደረገ በኋላ ወደ ተለያየ የሰውነት ክፍላችን መድረስ አለበት ማለት ነው። ለምሳሌ ወደ እግሮቻችን፣ ወደ ጭንቅላት፣ ከስቶማክ ወይም ከሆድ አካባቢ ወይም ከአብዶሚናል ኤሪያ ውጭ ወደ ሌሎቹ የሰውነት ክፍሎቻችን መድረስ አለባቸው ማለት ነው። በዚህ ጊዜ እንግዲህ ምንድነው የሚሆነው? በእነዚህ በፕላዝማ አማካኝነት በመታገዝ
ትራንስፖርት ይሆናል ማለት ነው። ስለዚህ የመጀመሪያው የፕላዝማ ጥቅሙ ምንድነው? ትራንስፖርት ማድረግ ነው። ከአንድ ቦታ ወደ ሌላ ቦታ ትራንስፖርት ማድረግ መቻል ነው። ሁለተኛው ጥቅሙ እንግዲህ የፒኤች እና የቴምፕሬቸርን ሬጉሌት ማድረግ መቆጣጠር መቻል ነው። የፒኤች መጠኑ ባለበት ወይም በዛ ሌቭል እንዲሆን፣ ቴምፕሬቸሩ እንደዚሁ ባለበት እንዲሆን ማስቻል ነው ማለት ነው። ስለዚህ ይህንን የማድረግ ሮል አለው ማለት ነው ፕላዝማ ማለት ነው። ሌላው እንግዲህ ብለድ ክሎቲንግ እንዲኖር ነው። የብለድ ክሎቲንግ እንዲኖር ያግዛል ማለት ነው። በዋናነት እንግዲህ የፕላትሌቶች ስራ ቢሆንም ግን ደግሞ ብለድ ክሎቲንግ እንዲኖርም ይሄ ፕላዝማ እገዛለው ሮል አለው ማለት ነው። ምክንያቱም በውስጡ ሌሎች ፕሮቲኖችን ስላለ ለምሳሌ ፊብሪኖጅን የሚባለው ፕሮቲን በፕላዝማ ውስጥ የሚገኘው ማለት ነው። ስለዚህ ብለድ ክሎቲንግ እንዲኖር ያስችላል ማለት ነው። ስለዚህ ይሄ አለ። ሌላው እንግዲህ ኢሚኒቲ ነው ወይም ዲፌንስ ለማድረግ ያስችላል ማለት ነው። ይሄ የፕላዝማ የራሱን የሆነ ሮል አለው እንግዲህ ዲፌንድ ለማድረግ ያገለግላል። ለምሳሌ የዚህን ዲፌንድ ለማድረግ በፕላዝማ ውስጥ የሚገኘው ፕላዝማ በራሱ ዲፌንድ የሚያደርግበት ፕሮቲን አለ። ይህ ፕሮቲን እንግዲህ ግሎቡሊን ተብሎ ይጠራል። ይህ ፕሮቲን እንግዲህ ገዛው ምንድን ነው? አንቲቦዲን ፕሮዲስ ለማድረግ አንቲቦዲን ፋሲሊቴት ለማድረግ እና ሌሎችን ሮሎች አለው ማለት ነው። ስለዚህ ፕላዝማ በራሱ የራሱ የሆነ ሮል አለው ማለት ነው። በኢሚኒቲ ወይም ዲዚዝን ዲፌንድ በማድረግ ሮል አለው ማለት ነው። ሌላው ሁለተኛው እንግዲህ ፎርምድ ኤሌመንትስ ነው። ይሄ ፎርምድ ኤሌመንትስ ቅድም እንዳለው 45% ከቨር የሚያደርግ ነው ወይም የሚሸፍን ነው። ይሄ ፎርምድ ኤሌመንት እንግዲህ በሶስት ዋና ዋና ክፍሎች ይከፈላል ማለት ነው። የመጀመሪያው ቀይ ደም ሴል ወይም ሬድ ብለድ ሴል ነው። ይሄ ቀይ ደም ሴል ወይም ሬድ ብለድ ሴል በሌላ ስም እንግዲህ ኤሪትሮሳይት ተብሎ ይጠራል። ሬድ ብለድ ሴል ማለት እንግዲህ ኤሪትሮሳይት ማለት ነው። የመጀመሪያው እንግዲህ የፎርምድ ኤሌመንትስ ታይፑ ይሄ ነው ማለት ነው። ሁለተኛው እንግዲህ ዋይት ብለድ ሴል ይባላል ማለት ነው። በሌላ ስሙ እንግዲህ ሊኮሳይትስ ተብለው ይጠራሉ ማለት ነው። ሌላው እንግዲህ ፕላትሌትስ ነው ወይንም ትሮምቦሳይት ተብለው ይጠራሉ ማለት ነው። ስለዚህ ይህ ፎርምድ ኤሌመንትስ ያልነው እንግዲህ ሶስት አይነት የብለድ ታይፖችን የያዘ ነው ማለት ነው። በአጠቃላይ እንግዲህ 45% ከቨር ያደረገ ነው ማለት ነው። እንግዲህ ወደ መጀመሪያው ሬድ ብለድ ሴል ወይም ኤሪትሮሳይት በምንመጣበት ጊዜ ካለው የ45% ውስጥ 44%ን ከቨር የሚያደርግ ይሄ ሬድ ብለድ ሴል ነው ማለት ነው። እንግዲህ ሬድ ብለድ ሴል ማለት ምንድን ነው የሚለውን በምናይበት ጊዜ እንግዲህ ሸፑን ካየን እንግዲህ ባዮኮንኬቭ አይነት ሼፕ አለው ወይም ዲስክ አይነት ሼፕ ያለው ምን ማለት ነው? መሀሉ ላይ ቀጠን ያለው ነው፣ ዳርዳሩ ደግሞ ላይክ ሰፋ ያለው ወፈር ያለ አይነት ሼፕ ያለው ነው ማለት ነው። ስለዚህ ይሄ አይነት ሼፕ አለው። በዚህ በሬድ ብለድ ሴል እንግዲህ ምንም አይነት ኒኩለስ የለውም። ኖ ኒኩለስ እንደ ሬድ ብለድ ሴል ማለት ነው። ኒኩለስ የለውም። ነገር ግን በውስጡ ምንድን ያለው ሆሞግሎቢን አለው ማለት ነው። የዚህ የሬድ ብለድ ሴል ወይም የኤሪትሮሳይት እድሜው ወይም የቆይታ ጊዜው 120 ቀናት ወይም 4 ወራት ነው ማለት ነው። እንግዲህ ቅድም እንዳለው ሆሞግሎቢን ይዟል ማለት ነው። ይህ ሆሞግሎቢን እንግዲህ በዋናነት ዓላማው ምንድነው? የኦክሲጅን ሞሌኪል ቤንድ በማድረግ እና ወይም በአታች በማድረግ ይዞ የሚንቀሳቀስ ነው ማለት ነው። ስለዚህ በአንድ የቀይ ደም ሴል ውስጥ ከ250 ሺህ በላይ የሚሆን የሆሞግሎቢን ሞሌኪል አለ። እያንዳንዱ ሆሞግሎቢን ሞሌኪል እንግዲህ 4 የኦክሲጅን ሞሌኪሎችን የመያዝ አቅም አለው ማለት ነው። እንግዲህ ሮሉ ወይም ጥቅሙ በምናይበት ጊዜ የሬድ ብለድ ሴል አንደኛው ትራንስፖርት ኦክሲጅን ፍሮም ለንግ ቱ ቲሹ ነው። ከለንግ ላይ ወደ ቲሹ ወይም ወደ ሀርት ማድረስ መቻል ነው። ሌላኛው እንግዲህ ካርቦን ዳይኦክሳይድንም ወደ ለንግ ማድረስ ነው። ወይም ከሰውነታችን ወይም ከሀርት ላይ ወደ ሰውነታችን ወደ ለንግ ማድረስ መቻል ሁለተኛው የሬድ ብለድ ሴል ሮል ነው ማለት ነው። ሌላው እንግዲህ የብለድን ፒኤች ሜንቴን ማድረግ ነው ወይም የብለድ ፒኤቹ ባለበት እንዲሆን ያስችላል ማለት ነው። እንግዲህ በዋናነት የቀደም ሴሎች እነዚህ አይነት ሮል አላቸው ማለት ነው። እንግዲህ ምን ብለናል? በዋናነት አንደኛ ሸፑን ካየን ባዮኮንኬቭ ዲስክ አይነት ሼፕ ያለው ነው። ኒኩለስ በውስጡ የለው ማለት ነው። ኖርማሊ ማማልን ካየን ማለት ነው። የቆይታው ጊዜ ወይም ላይ ስፓን ካየን 120 ቀናት አሉት ማለት ነው፣ ወይም 4 ወራት ነው። እንግዲህ በዋናነት የሬድ ብለድ ሴል ኒኩለስ የሌለው ነገር ግን በውስጡ ሆሞግሎቢን ያለው ነው። እንግዲህ ሆሞግሎቢን ጥቅሙ የኦክሲጅን ሞሌኪል ቤንድ በማድረግ ምንድነው የኦክሲጅን ሞሌኪል ጋር ቤንድ በመሆን በመያዝ በመጣበቅ ይህንን ይዞ ሙቭ ማድረግና ለሴሎች በማድረስ ሴሎች ላይ እንግዲህ ማይቶኮንድሪያ ላይ ሪስፓሬሽን ኦከር ሆኖ ኤቲፒ ፕሮዲስ እንዲሆን ያስችላል ማለት ነው። ስለዚህ ጥቅሙ የሬድ ብለድ ሴል ወይም ኤሪትሮሳይት ጥቅሙ ነው ማለት ነው። ሁለተኛው ፎርሙል ኤሌመንትስ ብለን የገለጽነው ዋይት ብለድ ሴል ነው ወይም ሊኮሳይትስ ይባላሉ። እነዚህኞቹ እንግዲህ መገለጫቸው በጣም ትንሾች ናቸው። ወደ 1% ከቨር የሚያደርግ ነው ማለት ነው። ኒኩሌትድ ሴሎች ናቸው። እነዚህ ዋይት ብለድ ሴሎች ኒኩለስ አላቸው ወይም ኒኩሌትድ ሴል ናቸው ማለት ነው። እንግዲህ ዋናው ዓላማቸው ዲፌንድ ማድረግ ነው። በሽታን ወይም ኢንፌክሽንን ወይም ፓቶጅንን ዲፌንድ የማድረግ ሮል ወይም ጠቀሜታ ያላቸው ናቸው ማለት ነው። እነዚህ እንግዲህ የተለያየ አይነት ይከፈላሉ ማለት ነው። ዋይት ብለድ ሴሎች ወይም ሊኮሳይቶቹ በተለያየ ከፍለን ማየት እንችላለን። የመጀመሪያው እንግዲህ ግራኑሎሳይት ተብለው ይጠራሉ ማለት ነው። የመጀመሪያው ዲቪዥን ወይም በምንከፍልበት ጊዜ ግራኑሎሳይት ተብሎ ይጠራል።
በግራኑሎሳይት ውስጥ የሚከፈሉት ወይም የሚጠቃለሉት አንደኛው ኒውትሮፊል ተብለው ይጠራሉ። እነዚህ እንግዲህ ዓላማቸው ፋጎሳይትስ ኦፍ ዚ ባክቴሪያ ነው። የባክቴሪያን ሴል ፋጎሳይት ማድረግ ነው ማለት ነው። ዲሳፒር ማድረግ ወይም ኪል ማድረግ ነው ማለት ነው። ሌላው እንግዲህ ኢስኖፊል ይባላሉ። እነዚህ ኢስኖፊሎች ፓራሳይቲክ ኢንፌክሽን ወይም አለርጂክ እንዲኖር ያስችላሉ ማለት ነው። ሌላው እንግዲህ ባዞፊል ነው። እነዚህ ደግሞ የሂስታሚን ሪሊዝ ማድረግ ወይም ሂስታሚን እንዲኖር ወይም ኢንፍላሜሽን እንዲኖር የማስቻል ሮል ያላቸው ናቸው ማለት ነው። እንግዲህ ዋይት ብለድ ሴል ነው ግራኑሎሳይት ካልናቸው ውስጥ በሶስት የተከፈሉት አንደኛው እንግዲህ ኒውትሮፊል ነው፣ ሌላኛው ኢዝኖፊል፣ ሶስተኛው እንግዲህ ባዞፊልስ ተብሎ ይጠራሉ። እያንዳንዱ እንግዲህ የራሱ ሮል አለው አሁን እንደነገርኳችሁ ማለት ነው። ሁለተኛው የዋይት ብለድ ሴል ወይም የሊኮሳይት ታይፕ እንግዲህ የግራኑሎሳይት ነው ማለት ነው። ይሄ የግራኑሎሳይት እንግዲህ የሚያጠቃልለው አንደኛው ሊምፎሳይቶችን ነው ማለት ነው። ሊምፎሳይቶች ደግሞ የሚያጠቃልሉት ቢሴል እና ቲሴል ናቹራል ኪለር ሴል ወይም እንዳጠቃላይ አዳፕቲቭ ኢሚኒቲ የሚባሉት ያጠቃልላል ማለት ነው። ሌላ እንግዲህ ሞኖሳይቶችን ያጠቃልላል። ወደ ማቹር በሚሆንበት ጊዜ እንግዲህ ማክሮፌጅ ይመጣ ማለት ነው። እነዚህ ማክሮፌጅ ዓላማቸው እንግዲህ ፋጎሳይትስ ማድረግ ነው ወይም ኢንገልፍ ማድረግ ነው ማለት ነው። ከበር በማድረግ ከዛ በኋላ ኢንገልፍ አድርጎ ኪል ማድረግ ተፈጥሮ ያላቸው ሴሎች ናቸው ማለት ነው። ስለዚህ የግራኑሎሳይት ተብሎ ይጠራሉ። በግራኑሎሳይት ውስጥ የሚገኙ እንግዲህ ሊምፎሳይት አለ ማለት ነው። ሊምፎሳይት የሚያጠቃልላቸው እንግዲህ ቢሴሎች፣ ቲሴሎች እና ናቹራል ኪለር ሴሎች ናቸው። እንግዲህ ቢሴሎች ጥቅማቸው ምንድን ነው ካለ አንቲባዲ ፕሮዲስ ማድረግ ነው። እነዚህ ቲሴሎች ደግሞ የአንቲባዲ ፕሮዲስ እንዲሆን ሞቲቬት ማድረግ ወይም ሄልፕ ማድረግ ማገዝ መቻል ነው ማለት ነው። እንግዲህ ቲሴሎች የተለያየ አይነት አሉ ማለት ነው። ሲዲ4 ለምሳሌ ሲዲ8 አለ እና ሌሎችም የቲሴል አይነት ታይፖች አሉ እንግዲህ ማለት ነው። የእነዚህ ቲሴሎች ዓላማቸው እንግዲህ የአንቲባዲ ፕሮዲስ እንዲሆን ሞቲቬት ማድረግ ወይም ኢንሽት ማድረግ ነው ማለት ነው። ሌላው እንግዲህ ሞኖሳይት የምንላቸው ማቹር ሲሆኑ ወደ ማክሮፌጅ የሚቀይሩ ናቸው። እነዚህ ማክሮፌጅ ደግሞ እንገልፍ ማድረግ ነው ወይም ፋጎሳይቶስ ማድረግ ነው ማለት ነው። ስለዚህ ዋይት ብለድ ሴሎች እነዚህ ናቸው ማለት ነው። ሌላው እንግዲህ ፕላትሌት ነው። ፎርሙል ኤሌመንትስ ካለው እንግዲህ ሶስተኛው ፕላትሌት ወይም ትሮምቦሳይት ተብሎ ይጠራል። ይሄ ፕላትሌት ወይም ትሮምቦሳይቶቹ ምንድናቸው ካለ የብለድ ክሎቲንግ እንዲኖር የሚያስችሉ ናቸው ማለት ነው። ስለዚህ ሴል ፍራግመንት ፍሮም ሜጋ ካሪዮሳይቲክ የሴል ፍራግመንት ነው እንግዲህ ፎርም የሚሆኑት ማለት ነው። ስለዚህ ሜጋ ካሪዮሳይት ላይ ፎርም የሚሆኑላቸው የጊዜ ቆይታቸውን ካየን እንግዲህ ከ7 እስከ 10 ቀናት ነው ማለት ነው። በጣም ትንሽ ነው። ሞስ እነዚህኞቹም ከአንድ በታች ፐርሰንት ከቨር የሚያደርጉ ናቸው ማለት ነው። ቅድም እንዳልነው እንግዲህ ዓላማቸውን ተግባሩ ምንድነው ካለ ብለድ ክሎቲንግ ማድረግ ነው። የብለድ ክሎት እንዲሆን ማስቻል ነው። እንደገና ደግሞ የሞቱትን ብለድ ሴሎችን ዲሳፔር የሆኑትን ሪፔር ማድረግ መተካት በነበረው ላይ እንዲኖር ማስቻል ነው ማለት ነው። ስለዚህ አጠቃላይ ፋንክሽን ካየን እንግዲህ የብለድን ማለት ነው ጋዝን ትራንስፖርት ማድረግ ለምሳሌ ከጋዝ እንግዲህ ኦክሲጅን አለ፣ ካርቦን ዳይኦክሳይድ አለ፣ ኒውትረንት አለ፣ ሆርሞን አለ፣ ሜታቦሊክ ዌስት አለ እና ሌሎችም አሉ ማለት ነው የብለድ ሴል ማለት ነው። ሌላው እንግዲህ ጠቀሜታ ምንድነው? ፕሮቴክሽን የዋይት ብለድ ሴሎች ጠቀሜታ እንግዲህ ፕሮቴክሽን ነው። ፕሮቴክት ማድረግ ማለት ነው። ኢሚዩን ሪስፖንስ እንዲኖር ማስቻል፣ አንቲቦዲ ፕሮዲስ ማድረግ፣ ክሎቲንግ ማድረግ፣ ሌሎችም ማለት ነው። አንቲቦዲ ምንድን የሚለውን በሚቀጥለው ግልጽ በሆነ ቪዲዮ ይዤ እመጣለሁ። ስለዚህ አንቲቦዲ ፕሮዲስ በማድረግ ፕሮቴክት ማድረግ ያስችላል ማለት ነው። ሌላው እንግዲህ ሬጉሌሽን ማለት ነው። የቦዲ ቴምፕሬቸር ባለበት እንዲሆን፣ ፒኤች ባላንስ ባለበት እንዲሆን፣ የፍሉድ ባላንሱ እንዲኖር ያስችላል ማለት ነው። ስለዚህ ብለድ የምንለው እንግዲህ ኖርማሊ ቀይ መስሎ ሬድ ከለር አይነት ይዞ የሚገኘው ከፍተኛ የሆነ የሆሞግሎቢን መጠን ስላለ ቀይ ከለር ይዞ እናገኘዋለን ማለት ነው። በዋናነት እንግዲህ ስለ ብለድ ካወራን በዚህ መልኩ ከፍለን መረዳት እንችላለን ማለት ነው። ስለዚህ ብለድ ይሄ ነው ማለት ነው። ስለዚህ ይህንን ይመስላል። ስላዳመጣችሁ እጅጉን አመሰግናለሁ። ሰላም።